እንግዶቼ በጣም አመሰግናለሁ። ራሳችሁን በማስተዋወቅ ከሩቅ ልጀምርና ከካናዳ ራስን አስተዋውቅና ሙያህን ስራህንም በዚሁ አስተዋውቅና ከዛ መቀጥሉትን ጥያቄዎች የተወሰኑ ጥያቄዎችን በከረንት ኢሹ ላይ እኔ አነሳለሁ ማለት ነው። በወቅታዊ ጉዳዮች ላይ ማለት ነው። yes ወይ በኦሮምኛ ወይ በአማርኛ በለው አደሬ ከረንት ኢሹ ስትልኮ ትንሽ ተክለ ሚካኤል አበበ እባላለሁ። እሺ go ahead። ተክለ ሚካኤል አበበ ሳህለ ማርያም እባላለሁ። የነገሌ ቦርና ልጅ ነኝ። ተክለ ሚካኤል ሳህለ ማርያም ሲል ብዙ ጊዜ ሰዎች ብሔሬን ወደ ሰሜን በጣም ይወስዱታል፣ ደር ያስጠጉታልና ያ መንዝም ይሆናል ይሄ ስሜ የትም ሊሆን ይችላል። ወለጋም ነቀምታል እንደዚህ አይነት ስም ያዙ እና ደረጀ ብሎ ያው ሸዋ አለ አይደለ? እሱም አለ እና የት ከተማ ነው የምትኖረው? ምን ሙያ ነው የምትሰራው? በምንድነው ማህበረሰቡን የምታገለግለው? ይሄንም የምኖረው ቶሮንቶ ካናዳ ነው። የምሰራው አሁን በጥብቅና ሙያ ነው የምተዳደረው ካለፉት 3 አመት ተኩል ጀምሮ የ2014 መጨረሻ በፈረንጆቹ እና ያ በጥብቅና ሙያ ላይ ተማርቼ ነው ያለሁት። ደረጀ እንግዲህ ኮሚኒቲውን በይሄው ሙያ ራሱ አንድ ኮሚኒቲው የምታገለግልበት ነው። ጥሩ መልካም። አሁን ደግሞ የሚቀጥለው እንግዲህ ሲያትል ዋሽንግተን፣ አንተም ራስን አስተዋውቅና ማህበረሰቡን ደግሞ ባለበት አካባቢ በምንድን ነው የምታገለግለው? በምን ሙያ ላይ ነው ያለው? ይሄን አስተዋውቅልኝ እንግዲህ። Thank you ደራራ። እንግዲህ ስሜ ዳንኤል ጀማ ይባላል። እንዳልከው ሲያትል ነው ያለሁት። እኔም በህግ ሙያ ነው የምተዳደረው። በፊት አቃቤ ህግ ፕሮሲኪዩተር ሆኜ ለኛ ካውንቲ የተወሰኑ ዓመታት ሰርቼ ነበር። አሁን የግል ኦፊስ ከፍቼ በህግ ዙሪያ ኮሚኒቲውን አገለግላለሁ። ስፔሲፊክሊ ደንበኞቼ እኛው ኢስት አፍሪካ በተለይ ኢትዮጵያውያን ከዛም ሶማሌና ኤርትራውያን ናቸው እና እንግዲህ ዘመኑ የሲያትል ቄሮ ነኝ ማለት ይችላል። ያ ጥሩ ነው። ቄሮ እንኳን ለቄሮ እንኳን አላረጀህም ዳኒ? አላረጀህም። ዋሽንግተን ፖስት ነው የሆነ ጋዜጣ ወጣት ከ40 አመት በታች የሆኑ ወጣት ጠበቆች ብሎ ያወጣ መሰለኝ። ይሄ ነገር አንብቤያለሁ ዳንኤል አይደለም እንዴ? አዎ ቶፕ 40 አንደር 40 ውስጥ ካለን እንግዲህ ያው ቄሮ መሆን እንችላለን። እድሜውን እንግዲህ ያው እኛ ሀገር ያው መቀነስ የተለመደ ነው። ትንሽ 1 2 3 ትንሽ መቀነስ ይፈቀዳል ቄሮ እንድንሆን። ሉባ ገብተናል መሰለኝ ዳሪ እንደዛ ነው የሚባለው 40 ነው ቄሮነት የሆነ ያላገባ ነው ቄሮ ቤዚካሊ። አይ እንደዛ ከሆነ ልታስወጣኝ ነው እንግዲህ። እንደዛ ከሆነ እኔ ልታስገባኝ ነው ማለት ነው አይደል? ያ እንደዛ ከሆነ ተክሌ እና እኔ ቄሮ ነን። እንትና ደግሞ አግብቶ እንግዲህ በትዳር የሚኖር ሰው ደግሞ ቄሮ አይደለም ማለት ነው። እንግዲህ እድሜ ፋክተር የሚያደርግ አይመስለኝም። ወደፊት ብዙ ባለሙያ እናመጣለን በዚህ ጉዳይ ላይ። አሁን ደራራ እነሱ ራሳቸውን አስተዋውቀዋል አድማጮች። እስኪ ደራራ ጢሞቴዎስ ጉቦ ማን ነው? የት ነው የምትኖረው? ማህበረሰቡን በምንድን ነው የምታገለግለው? እቺ ራስን አስተዋውቅ። እሺ እንግዲህ ወንድሜ ደራራ ዳዲ እንደተናገረው ስሜ ደራራ ጢሞቴዎስ ጉቦ ይባላል። በአሁኑ ሰዓት ነው አትላንታ ጆርጂያ ነው። እንግዲህ ወደ ኋላ ተመልሰን ስንመለከት አዲስ አበባ ዩኒቨርሲቲ ህግ ትምህርት ነው የተማርኩት እነ ዳንኤል ከነ ተክለ ጋር ማለት ነው። ከዛ ውጪ እዚህ ሀገር ከመጣሁ በኋላ በሰብአዊ መብት አጠባበቅ 2 የተለያዩ ዲግሪዎችን ወስጃለሁ። ለብዙ ጊዜያትም ደግሞ በተለያዩ የሰብአዊ መብት ድርጅት ስራዎች ውስጥ ተሳታፊ ሆኜ ሰርቻለሁ። እንግዲህ አሁንም ከህግ ጋር በተገናኘ አንዳንድ ነገሮችን ለመማርና ስራ ላይ ለማዋል ዝግጅት ላይ ነኝ። በአጠቃላይ ይሄን ይመስላል። እንግዲህ ጥሩ ደራራ፣ አሁን ለእናንተን የህግ ባለሙያዎችን ያመጣሁት ምንድነው ብዙ ነገሮችን ከሌላው ማህበረሰብ ለየት ባለ መልኩ የህጎችን፣ ደንቦችን፣ ስርዓቶችን፣ ፖሊሲዎችን ለየት ባለ መልኩ አንደርስታንድ ታደርጋላችሁ፣ ይገባችኋል። ከኛ ይልቅ ከሌላው ዜጋ ለየት ባለ መልኩ ይገባችኋል በማለት ነውና ከስኪ ከዳንኤል ልጀምር። ከትላንት ወዲያ ኤችአር 128 የሚባለው ተላልፏል ይባላል። ይሄ ኤችአር 128 ምን ማለት ነው? ለአንድ ተራ ኢትዮጵያዊ በምን መልኩ ነው ሊገባው የሚችለው? ጥሩ እንግዲህ ኤችአር 128 ዩዥሊ ከኤችአር እና ኤችአርኢኤስ ተብሎ ብዙ ሰው ይምታታል። ይሄኛው ሬዞሉሽን ወይም የአቋም መግለጫ ነው። የአሜሪካ ሃውስ ኦፍ ሪፕሬዘንታቲቭ የህዝብ ተወካዮች ምክር ቤት ኦልሞስት በሙሉ ድምጽ 435 አካባቢ የሆኑት እንዳለ በቮት ኮል ነው ያሳለፉትና የነሱ የአቋም መግለጫ ነው ኢትዮጵያ ላይ ያሳለፉትና ታዲያ የአቋም መግለጫ እንዴት ምን ቦታ ይኖረዋል
ህግ ካልሆነ ብለው ብዙ ሰዎች ፌስቡክ ላይ ሲጠይቁ ነበር እና ከዛ በጀምር ደስ ይለኛል ምን አይነት ሮል ይኖረዋል የሚለውን ማለት ነው። ኦኬ ቀጥል እስኪ። አንደኛ እንደኔ ያው ሩቅ ጊዜ አይደለም የአሜሪካ መንግስት በተለይ ዌንዲ ሸርማን አንደር ሴክሬታሪ ኢቭን ኦባማም ሲሄድ የኢትዮጵያ መንግስት ዲሞክራቲክሊ ኢሌክትድ ነው እንደዚህ ሁማን ራይትስ የሆነ ምስጋና ይሰጧቸው ነበርና ያ ኮምፕሊት shift እንዳረገና ያለን አሁን በአጠቃላይ በአሜሪካ መንግስት ኦፍ ኮርስ የአሜሪካ ህዝብ አቋም በተወካዮቻቸው ነው የሚገለጸው ያ shift አርጓል የሰው ልጆች መብት እየተጣሰ የሰብአዊ መብት ጥሰት እንዳለ አሜሪካ ወስኗል ማለት ነውና ይሄ በተለያየ ቦታ ላይ ይገለጻል የአሜሪካ አቋም መቀየሩን በጣም ያሳያል ማለት ነው። ከዛ ቀጥሎ ፕራክቲካል የሆነ ነገርን ስናይ አንድ አሁን ግሎባል ማግኒትስኪ አክት የሚባል አለ በ2016 የወጣ ህግ ነው። ያ ህግ እንግዲህ ባክግራውንዱ ትንሽ ሰፋ ይላል ጊዜ ካለ ነው ኋላ ላይ መለስበታለሁ። ዋና ዓላማው ምንድነው ኢንተርናሽናሊ ሂውማን ራይትስን አቢዩዝ የሚያደርጉ ሰዎችን ይጠቆሙና ለአሜሪካ መንግስት ይቀርባሉ። ከዛ እነሱ ላይ ኢንዲቪጁዋሊ እርምጃ ይወሰድባቸዋል። በመጀመሪያ ደረጃ አሜሪካ መምጣት አይችሉም ቪዛ ይከለከላሉ። ከዛ ቀጥሎ ደግሞ አሜሪካ ውስጥና ከአሜሪካ ጋር የተነካኩ ፋይናንሻል ኢንስቲትዩሽን ባንኮች የአሜሪካ ሰብሲዲያሪ ካምፓኒዎች የመሳሰሉት ላይ ገንዘብ ንብረት ካላቸው ፍሪዝ ይደረጋል። እንደዚህ አይነት እርምጃ ይወሰድባቸዋልና 2017 ትራምፕ አድሚኒስትሬሽን 52 ሰዎች ቀርበውለት እነዚህ 52 ሰዎች ላይ እርምጃ ወስዷል። ብዙዎቹ ለምሳሌ ከኢኳቶሪያል ኒው ጊኒ የፕሬዝዳንቱ ልጅ አለ የጋምቢያ አለ ከአፍሪካ ሱዳን አሉ እና እንደዚህ ኢንዲቪጁዋሊ ታርጌት እንዲደረግ ማስደረግ ተችሏልና ብዙ የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያም ውስጥ ያሉ ሰዎች እዛ ላይ እንዲገቡ ፊሊፒንስ እና ኢትዮጵያ ለመግባታቸው ብዙ አነጋግሮ ነበርና አሁን እዛ ላይ ለማስገባት ይሄ ኤችአርኤስ 128 ትልቅ ሚና ይጫወታል። አሁን በቀላሉ ለምሳሌ የኮማንድ ፖስቱን መሪዎች ነገር የሰብአዊ መብት ጥሰትን እያደረገ ያለ ነገር ነው ተብሎ ሲራጅ ፈርጌሳ ጀነራል የሳሞራ የመሳሰሉት ቢጠቀሱ ያው እንደምናውቀው አሜሪካ የመጡበት ጊዜ አለ በሶሻል ሚዲያ እንዳየነው እንዳይመጡ ከነሱም አልፎ የተነካካ የቤተሰብ የመሳሰለ ንብረት ካለ እንደዚህ አይነት እርምጃ እንዲወሰድባቸው ቀላል ያረጋልና ፕራክቲካል ኢምፕሊኬሽን አለው ለልፈልጌ ነው ኤችአር 128 መጨረሻ ላይ አንድ መጨመር የምፈልገው ሰው የሚጠቁሙት እዚህ እንደዚህ አይነት እርምጃ እንዲወሰድ ሳንክሽን እንዲደረግ ስልጣን ከተሰጣቸው ዋናው አካል አንዱ የሃውስ ፎሬን አፌርስ ኮሚቴ ነውና የዚህ ደግሞ ቼሩ የኒው ጀርሲው ኮንግረስማን ስሚዝ ነው ክሪስ ስሚዝ ያው ትልቅ ሚና የተጫወተው በዚህ ጉዳይ ላይ ማለት ነውና እሱንም ማድረግ እንድንችል አቅልሎታል ለማለት ፈልጌ ነው። በጣም ደስ ይላል። ኦኬ በጣም ትልቅ እርምጃም ነው። አንተም በደንብ ነው እየገለጽከው። ተክሌ ጨምሮ በዚህ ላይ እንዳለ ሆኖ ሌላ ተከታይ ጥያቄ ላደርግ የምፈልገው በኢትዮጵያ መንግስት ምናልባት ደረጃ ከጥያቄ በፊት ማለት አሁን ኢንተረስቲንግ የሆነ ነገር ነው ዳኒ የተናገረው። አንድ ጥያቄ አለ ለሱ ምናልባት በአሜሪካ ህግ ላይ ያለኝ እውቀት በጣም አናሳ ነው። ይሄ የውሳኔ ሀሳብ ነው ወይም ሬዞሉሽን ነው ብለሃል ቀደምና ህግ አክት አይደለም ማለት ነው። የአሜሪካ ባለስልጣናት ወይንም የአሜሪካ ፍርድ ቤቶች ሊተረጉሙት ወይም ማስፈጸም ስልጣን ያላቸው ሊያስፈጽሙ ኢንፎርስ ሊያደርጉት የሚችሉት ህግ አይደለም ማለት ነው ዳኒ? ያ በጣም ጥሩ ጥያቄ። አሁን ብዙ ሰዎች ኦኬ ሃውስ አሳለፈው ወደ ሴኔት ይሄዳል ከዛ ፕሬዚዳንት ይፈርመዋል አይደል እንዴ ለምንድን ነው ደስታው የመሳሰሉት ነገር እያነሱ ነበርና ትንሽ ኮምፕሊኬትድ ነው ለብዙ ሰዎች ኮንፊውዥን ፈጥሯልና ጥሩ ጥያቄ ነው ያንን ክላሪፋይ እንዳደረግ ይሄ ያው በአሜሪካ ሌጂስሌቲቭ ሲስተም ውስጥ የተለያዩ ህጎች አሉ። ያው ኖርማል እኛ የለመድነው ቢል ነው ለምሳሌ የታክስ ቢል የሄልዝ ኬር ቢል ይሄ አንደኛው ለምሳሌ ሃውስ ያጸድቀዋል ከዛ ወደ ሴኔት ይሄዳል ሴኔት ያጸድቀዋል ከዛ ለፕሬዚዳንት ለሲግኒቸር ይሄዳል ኖርማል ራውቱ እንደዚህ ይሄ ግን ሲምፕል ሬዞሉሽን ይባላል ፎርማሊ አሁን ያለፈው ይሄ ኤችአር ኤስ 128 ጆይንት ሬዞሉሽን እና ቢል ያንን ሶስቱም ፕሮሰስ ይሄዳል። ይሄኛው ግን አንዱ ቻምበር ብቻ ለምሳሌ ሃውስ ኦፍ ሪፕሬዘንታቲቭ አሁን ሴኔትም እንትን እንዲል ኢትዮጵያ ያጸድቀዋል ወደ ሴኔት መሄድ አያስፈልገውም የፕሬዚዳንቱም ፍርማ ያስፈልገውም ግን
ህግ አይደለም yes force of መግለጫ ነው እና አሁን ለምሳሌ ሬዞሉሽኑ ስቴት ዲፓርትመንትን ሴክሬታሪ ኦፍ ትሬዠሪ እንደዚህ እንዲያርጉ እንደዛ አርጉ ያለ ኮል ነው የሚያደርገው አርጅ ያደርጋቸዋል we urge you to take this measure አይነት ነገር ማለት ነው ከዛ ያለፈ ግን የፎርስ ኦፍ ሎ የለውም እንደዛ እንትን የሚተገበር አይደለም በኤክስኪዩቲቭም በፍርድ ቤትም የሚተገበር አይደለም እና ይሄ ማለት ግን የሆነ አቅሙን ማሳነስ እንዳይመስል በጣም ትልቅ ነገር ነው ሬዞሉሽን ስታሳልፍ እዚህ ሀገር ብዙ ዳያስፖራ አለ በጣም ጥቂት ሀገሮች ናቸው ከኛም ጎረቤት ኤርትራም ሱዳን የተለያዩ አክቲቪስቶች ሞክረውት ያልተሳካ ነገር ነው ኢትዮጵያ ዳያስፖራ ትልቅ ሚና ነው የተጫወተው እኛ እንደምናውቀው ህግ ስፖንሰር ሲደረግ 2 ወይ 3 ቢበዛ ወይ አንድ ሰው ነው ስፖንሰር የሚያደርገው ይሄ ከመቶ በላይ በሆኑ ሴኔተር ሪፕሬዘንታቲቮች ነው ስፖንሰር የተደረገውና ፓወሩ እንዳይቀንስ ህግ አይደለም ስንል ግን በፎርማሊ yes force of law የለውም ህግ አይደለም ያቋም መግለጫ Thank you አመሰግናለሁ ደሬ ቀጥል ጥያቄ ጥያቄ ምንድነው በዚሁ ላይ መሰረት ያደረገ ነው እንግዲህ ያው ምንድነው በሶሻል ሚዲያም እንዳየነው ያቋም መግለጫ ነው ምንም ኢንፍሉዌንስ አያመጣም የሚል ከመንግስት ደጋፊዎች ማጣጣል ይታይበታል ይሄን እንዴት ታየዋለህ የነሱን ሪአክሽን በኋላም ደግሞ አዲሱ ካቢኔ ላይ በተለይ አዲሱ ጠቅላይ ሚኒስትር ላይ ምን ያህል ጫና ይፈጥራል ይሄ ነገር ምን ያህል ያደናቅፈዋል አዲሱን ጠቅላይ ሚኒስትር ይሄንና የተለያዩ ሀሳቦችን ጨምረህ በጥያቄያችን ዙሪያ ማለት ነው አይነው አንተ የምትኖረው ካናዳ ነው የአሜሪካ ህግና የካናዳ ህግ አንድ አይደለም በኢትዮጵያ ፖለቲካ ውስጥ ደግሞ ላለፉት 20 አመታት ኦልሞስት 20 አመት አክቲቭ ተሳታፊ ስለነበርክ የተሻለ ግንዛቤ እንዳለ ስለሚሰማኝ ነው አንተን ያስገባሁት አመሰግናለሁ ደሬ እንግዲህ እንዳልከው ፖለቲካሊ ነው በህጋዊ አንድምታውን ብዙም አላቀውም ዳንኤልም ጥሩ ገልጾታል ደራራ የሚያክልበት ይመስለኛል ፖለቲካሊ ለተቃዋሚ ኃይል ጥሩ ድል ነው በያስባለሁኝ በተለይ ሲምቦሊክ የሆነ አንድምታ አለው ብዙ ላለፉት ብዙ አመታት እንደምታውቀው ብዙ ድል ርቆን ነው የኖር ነው በተለይ በውጭ ሀገርም ነው ኢትዮጵያን ብዙ እንሞክራለን ጥረት ምን ያህል በቂ ነው የሚለው ጥያቄ ነው ግን ጥረት ይደረጋልና ብዙ ውጤታማ አልነበርንም ስለዚህ ቢያንስ አንድ የተሳካ የተሟላ ውሳኔ ሐሳብ ማጸደቅ መቻሉ በራሱ አንደኛ ብርታት ይሰጣል ለተቃዋሚው ኃይል እንደ ሞቲቬት ያደርጋል ያነሳሳል ያነቃቃል አገር ቤትም ደግሞ ጥሩ መልእክት ይልካል ብዬ ገምታለሁኝ አዲሱን ጠቅላይ ሚኒስትር አዲሱን ጠቅላይ ሚኒስትር ይሄ እንደውም የሚያግዘው መሰለኝ እሱ ከጀመረው ቃል ከገባው በስልጣን በያዘበት ዕለት በተናገረው ንግግር ላይ ቃል ከገባው ካስተላለፈው መልእክት ጋር አብሮ የሚሄድ ነው የሰብአዊ መብት አያያዝን የዲሞክራሲውን ምህዳር እናሰፋለን ፖለቲካኛ ፓርቲዎች ተቃዋሚዎች ተፎካካሪ ሆነው እንደልብ ይንቀሳቀሳሉ ብሎ ነው ያለው ስለዚህ ኦኬ እንግዲያውስ ያን የሚያጠናክር ነው ያን ተመሳሳይ ሜሴጅ ነው ይሄ የሱ ንግግር ቅጂ ነው ማለት ትችላለህ እንደው እየተወሰኑ ከዚህ በፊት የነበሩ የሰብአዊ መብት ጥሰቶችን ከግምት አስገብቷል ይሄ ደግሞ ራሱም አዲስ ጠቅላይ ሚኒስትር በንግግሩ ላይ በተወሰነ መልኩ የተቀበለው ነው ራይት ችግር እንደነበረ ስለዚህ ምንም ችግር አይታየኝም ግን ምን ያለበት ዝላይ አይችልም ነው ችግር ላለባቸው ኃይሎች ግን ኦፍ ኮርስ የሚያስተነግጥ የሚያበሳጭ ሞሮፍ የሚያበሳጭ ብዙ እንኳን የሚዘነግጡ አይመስለኝም ግን የሚያበሳጫቸው የሚያነዳቸው ይመስለኛል ተሸነፍን አይነት ነገር ብዙ ሎቢስት እነሱ እንዳሏቸው ነው የሚነገረው ጎትጓቾች በአሜሪካ አካባቢ በተለይ እና ብዙ ብርም በየአመቱ እንደሚመድቡ በየጊዜው ሲወጣ እንመለከታለን አንዳንድ አፈትልኮ ሲወጣ መረጃዎች ማለት ነው ለከዛው አንፃር ብራቸውም ብዙ ስራ አልሰራም ማለት ነው ይሄ ነገር ጸድቋል ይሄ ነው ያለኝ ሐሳብ ደረጀ ጥሩ ኤችአር 128 ምንድነው አንድን ኢትዮጵያዊ በምን መልኩ ሊገባው ይችላል የሚለው ዳንኤል በደንብ ይገልጾታል ደራራ አንተ የምትጨምረው በዚህ ጉዳይ ላይ ተፈጻሚነቱ ስራ ላይ የሚውለው መቼና እንዴት ነው ይሄ ነገር አንተም በብዙ ጊዜ በሂውማን ራይት እንዲሁም የህግ ባለሙያ በመሆን ለየት ባለ መልኩ ይሄን ነገር ታቋልና መቼ ነው ተፈጻሚ የሚሆነው መቼ ነው ገበያ ላይ የሚውለው ምን ስቴፕ ይቀረዋል በተጨማሪም ደግሞ ዛሬ አንተም በዚሁ ወደፊት ሰላማዊ ህይወት ኢትዮጵያኖች እንዲኖሩ የተጎዱት ደግሞ ለፍርድ እንዲቀርቡ የሚል አርቲክል ጽፌ አይቻለሁ እሱንም ጨምረህ
ለአድማጮች ብትገልጽልኝ ደራራ። በጣም ጥሩ። እንግዲህ የህጉን ስራ ላይ መዋል እንግዲህ ኤችአር 128 በዩኤስ ኮንግረስ ማለትም በምክር ቤቱ ነው እንግዲህ የጸደቀውና ይመስለኛል እንግዲህ ኔክስት ስቴፑ ያው ወደ ሴኔት መሄድ ያለበት ነው ይመስለኝ እኔ እስከማውቀው ድረስ ማለት ነው። ከዛ በኋላ ሁሉ ፕሮሰስ ካለቀ በኋላ ወደ ህግነት ይቀየራል ብዬ ተስፋ አድርጋለሁ። ዛሬ በጻፍኩት አርቲክል ዙሪያ ትንሽ ለመናገር ፈልጋለሁ። ዛሬ የጻፍኩት ጽሁፍ የሚያውጠነጥነው ኢምፒዩኒቲ ወይም ደግሞ ሰዎች ያላግባብ ወንጀል ሲሰሩ እና ምንም አይነት ኮንሲኩዌንስ ወይም ደግሞ ምንም አይነት ነገር ሳይደርስባቸው ሲቀር ማለት ነው። ኢትዮጵያ ውስጥ ይሄ ነገር በጣም የተለመደ ነው። እንግዲህ እኛም ተማሪዎች በነበርንበት ጊዜ ዩኒቨርሲቲ እንዲሁም የመንግስት ስልጣን ላይ ከመጣ ጀምሮ በጣም በርካታ ሰዎች ህይወታቸውን አጥተዋል በዚህ መንግስት እጅ ማለት ነው። ነገር ግን ሰዎች ከተገደሉ በኋላ ከታሰሩ በኋላ ከተንገላቱ በኋላ ተጠያቂነት የለም። ይሄን ያጠፉ የመንግስት አካላቶች ምንም አይነት ተጠያቂነት የለባቸውም። ይሄ በጣም አስቸጋሪ ሁኔታ የፈጠረ ይመስለኛል። ምክንያቱም አንድ ወንጀል የሰራ አካል ደጋግሞ ወንጀሉን የሚሰራበት ሁኔታ ካልተቋረጠ ካልቸር ሆኗል። በቃ በሀገራችን ውስጥ እንደ ባህል ሆኗል። የሰው ልጅ ነፍስ ዋጋ አጥቷል። ሰው የገደለ የመንግስት አካል ምንም ነገር አይደርስበትም። ምንም አይነት ነገር ስለማይደርስበት ደጋግሞ ይሄን ነገር የማረቁን ነገር ይቀጥላል። በእርግጥ ጠቅላይ ሚኒስትራችን ለሞቱ ሰዎች የተለያየ አደጋ ለደረሰባቸው ሰዎች በተመለከተ ይቅርታ ጠይቋል እና ይሄ በጣም የሚያበረታታ ነገር ነው። ይቅርታ ሲጠይቁ ግን የተጎዱ ሰዎች ቤተሰቦችን ቁስል ይፈውሳል ብዬ አላምንም። ምክንያቱም ይቅርታ ይደረግልን ብቻ ሳይሆን ማን ያጠፋው፣ ለምንድን ነው ያጠፋው፣ ለምንድን ነው ይሄን ሰው ያሰረው፣ ለምንድን ነው ይሄን ሰው የገደለው ተብሎ በግልጽ መጠየቅ መቻል አለበት። ሀገራችን ውስጥ የበርካታ ሰዎች ህይወት ጠፍቷል። በሺዎች የሚቆጠሩ ሰዎች ተንገላተዋል። የእነዚህ ሰዎች ህይወት ዋጋ አለው። የእያንዳንዱ ሰው ህይወት ዋጋ አለው። ነገር ግን ይሄ ነገር ስለተደጋገመ የሰው ልጅ ህይወት ዋጋ ያጣበት ሁኔታ ነው ያለው በሀገራችን። እንዲህ አይነት ባህል፣ እንዲህ አይነት አስተሳሰብ መሰበር የሚችለው ቁጭ ብለን እያንዳንዱ ሰው የሞተበትን ሁኔታ የሚመረመርበት ሁኔታ ተመቻችቶ በኮሚሽን ሊሆን ይችላል፣ በተለያየ አይነት በፖለቲካ አሬንጅመንት ሊሆን ይችላል፣ በፍርድ ቤት ሊሆን ይችላል። ብቻ አግባብ ባለው መልኩ ይሄ ነገር በግልጽ ለህዝብ ግልጽ በሆነ መልኩ ወጥቶ ሰዎች ተነጋግሮበት ያጠፋው አካል እነማን እንደሆኑ ታውቀው ይቅርታ መጠየቅ ካለባቸው ጠይቆ ፍርድ ቤት መቅረብ ካለባቸው ቀርበው ቅጣት መወሰን ካለበት ተወስኖባቸው በዛ አይነት ነው እንግዲህ ነገሮች መሆን ያለባቸው። ይሄ እስካልሆነ ድረስ ነገም ችግሩ ይቀጥላል። ሀገራችን ውስጥ ችግሩን ማቋረጥ የምንችለው ለአንድም ለመጨረሻም እንዲህ አይነቱን ባህል ማቋረጥ የምንችለው ቁስሉን ከፍተን ሁላችን መወያየት ስንችል፣ መነጋገር ስንችል፣ ያጠፋውም የተበደለውም አካል ቁጭ ብሎ መወያየት ሲችል፣ በዛ መልኩ ነው እንግዲህ ነገሮች መፈታት ያለባቸው ብዬ ነው ማለት ነው። ጥሩ ደራራ፣ ቴንኪዩ በጣም ነው የገለጽከው። ዳንኤል እስኪ የመጨረሻ ሐሳብህንና በኤችአር 128 ተፈጻሚነቱም ላይም የምንጨምረው ነገር ካለ እና በዛውም አጠቃላይ ነገር። ጥሩ ቴንኪዩ። እንግዲህ መጨረሻ ላይ የምጨምረው በእውነት ደራራ አሁን ጥሩ አድርጎ ገልጾታል። የጻፈውንም እንትን አይቼ ነበርና እኔም አምቦ ነው ያደኩትና ብዙ ሰዎች ተቃውሞ በተነሳ ቁጥር በየአመቱ በየጊዜው የሞቱ ብዙ ሰዎች አሉ ወጣቶችና ለአንዳቸው እንኳን በትክክል ኃላፊነት ወስዶ የተጠየቀ ሰው የለምና እንደዚህ አይነት ትልቅ ችግር አለና ይሄ ሂውማን ራይትስ ላይ ያተኮረ ሬዞሉሽን ነው። የኢትዮጵያ መንግስት ወይንም አንዳንድ ደጋፊዎች ከናሽናል ሶቨሬኒቲ ጋር የሀገርን ሉዓላዊነት አስደፍረዋል ዳያስፖራ የሚል አኪዜሽን አብይ አዲሱ ጠቅላይ ሚኒስትርም እንዲሰራ እድል አልተሰጠውም የሚል የተለያየ ወቀሳ አንስተው ነበርና እሱ ላይ ሁለት ነገር ማለት ፈልጋለሁ። አንደኛ ቀደም እንደተባለው ሬዞሉሽኑ የሚያተኩረው በአብዛኛው ሴኩሪቲው አፓራተስ ላይ ነውና የገባቸው ይመስላል የአብይንና
በሂውማን ራይት አቢዩዝ ላይ ተሳተፈውን ኤንቲቲ ለይቶ ያዩ ይመስላልና እሱ የሚሰራውን ነገር ያጠናክራል እንጂ አይጎዳም። ደጋግመው የሚጠይቁት የሚያነሱት ይሄንን ኤክስትራ ጁዲሻል ኪሊንግ የሚያካሂዱ እንደዚህ የሚያደርጉ ይላል ያቋም መግለጫው። ስለዚህ እንደዛ አይነት ተጽዕኖ አይኖረውም አብይ ላይ። ይሄ የአገር ሉዓላዊነት የሚባለው ደግሞ ብዙም የሚያስኬድ አይደለም። ምክንያቱም እንደዚህ አይነት አንድ ሀገር የህዝቡን መብት መጠበቅ ካልቻለ የተለመደ ኢንተርናሽናል ፕሪንሲፕል አለ አሁን the right to protect የሚባልና የውጭ ሀገራት የተለያየ አቋም መያዝ እርምጃ መውሰድ ይችላሉ። እኛ ሀገራችንን ለማስደፈር ሳይሆን የሀገራችንን ህዝብ መብት human rights እንዲከበር ከማድረግ አንፃር ነውና I don't know to what extent ሄደው በተለይ አንዳንድ ተቃዋሚዎችንም ሶሻል ሚዲያ ላይ ሳይ ነበር እንደዚህ አይነት አቋም ይዘውና በጣም ዲስአፖይንቲንግ ነው። ምክንያቱም ወይ ያሉ ያሉት ከባድ የሆነ ቫዮሌሽን የለም ነው አገር ቤት እንደዚህ ሰው ያለ ፍትህ የታሰረ የተገደለ አይደለም እያሉ ነው፣ ወይ ደግሞ in any extreme sense እንደ ሁቱና ቱሲ አይነት እንኳን ቢፈጠር external force intervene ማድረጉን ይቃወማሉና ሁለቱም የሚያስኬድ አይደለምና አንዳንድ ጊዜ እንደዚህ አይነት ነገር መወሰዱ ያስፈልጋል። ስለዚህ እነዚህ ክሪቲኮች ትክክል አይደሉም። በአጠቃላይ HR 128 የአሜሪካን መንግስት ለዘመናት የኢትዮጵያ ዳያስፖራ ሲጥር የነበረው ሲለፋ የነበረው almost the entire 3 decades የነበረ አቋማቸው shift እንዲያደርግ አድርጓል። ይሄ ዳያስፖራው ጠንክሮ ሰርቶ በየስቴቱ ያለው ዳያስፖራ ይሄንን happen እንዲያደርግ አድርጓል። ቀጥሎ ምንም አይነት እርምጃ እንዲወሰድ በጣም ቀላል ያደርገዋል። አሁን human rights በተመለከተ ኢትዮጵያ መንግስት ፎርስ ለማድረግ እና ትልቅ ስቴፕ ነው ብያምናለሁ። ጥሩ ተክሌ አንተ ጋር ለመጨረሻ ልድረስና አሁን እስኪ ዳንኤል ባነሳው ላይ ይሄ የኢትዮጵያን ነጻነት አሳልፎ ለባዕድ ሀገር መስጠት ነው ወይ? ይሄንና በተጨማሪም ደግሞ መታከለው ነገር ጨምረበት ወደ ስራ እንድትመለሱ አቆምኩ። ይሄ ሉዓላዊነት አሳልፎ መስጠት የሚለው አርጊመንት ፍጹም ምንም በተለይ በኢትዮጵያ በተለይ አሁን ያለው መንግስት በተአምር ሊያነሳው የማይችለው ክስ ነው። የበጀቷን 30-40% ከውጭ በእርዳታና በብድር ላይ የምትመካ ሀገር የሚመካ መንግስት ሉዓላዊነት ያሳልፍ ያልሰጥም ብሎ ሊቀናጣ ይሄ ግብዝነት ነው። ለቶታሊያን አክሰፕተብል ነው። አንደኛ ዓለም አሁን እርስ በርስ የተያያዘበት አንድ ቦታ ነው ሲንኳኳ ሲጮህ ሌላ ቦታ ወዲያው የሚሰማበት ሁኔታ ነው ያለው እና ዓለም በአጠቃላይ በኢኮኖሚም በሰብአዊ መብትም በክፉም ይሁን በደግ የተሳሰረበት ሁኔታ ነው። አንድ ቦታ የሚደረገው ሌላ ቦታ ያለውን አስፔክት ያደርጋል። ስለዚህ ሉዓላዊነት የሚለው ነገር ብዙም አያስኬድም። ሁለተኛ ከሰብአዊ መብት ጋር በተያያዘ አሁንም ዓለም ባይሳካም አንድ እየሆነ የመጣበት ለምሳሌ ኢንተርናሽናል ክሪሚናል ኮርቱን ብትመለከት ለምሳሌ አንድ ቦታ የሚደረግ ጄኖሳይድ ሌላ ሀገር በፊት አሁን ክሪሚናል ሎ በባህሪው የቴሪቶሪያል ነው። ኦኬ አንድ ሀገር የሚፈጸም ወንጀል ያን ሀገር መንግስት ነው የሚመለከተው። ኢትዮጵያ ውስጥ የሚፈጸም አሜሪካን አይመለከትም። አሜሪካ ጁሪስዲክሽን አላት። በራሷ መሬት በራሷ ምድር ላይ በተደረገ ወንጀል ላይ ነበር። በዳት ኖት ኬዝ ኤኒሞር ራይት። የሩዋንዳ የሚደረግ ጄኖሳይድ ወይም ሴራሊዮን የሚደረግ ጄኖሳይድ አውሮፓ ውስጥ ሊዳኝ ይችላል፣ ኦር ሌላ ሀገር ሊዳኝ ይችላል፣ አሩሻ ሊዳኝ ይችላል። ኦኬ ሶ ይሄኛው ሉዓላዊነት ተሳልፈን የሚለው አያስኬድም። ኢትዮጵያ በፈረመቻቸው ዓለም አቀፍ ህግጋት መሰረት ኦልሬዲ በተወሰነ መልኩ ሊጋሊ እና አግባብ በሆነ መልኩ ሉዓላዊነት አሳልፋ ማንም ሀገር ይሰጣል፣ የተወሰነ መልኩ ሸርፎ ይሰጣል ዊሊንግሊ ማለት ነው። በእንዲህ ኬዝ ደግሞ የኢትዮጵያ መንግስት አንዳንዴ በጣም ፈኒ ነው። አንድ ጊዜ ለምሳሌ የዚህ የሶሳይቲዎችን በተመለከተ በወጣ አዋጅ ላይ አንድ ጊዜ ለምንድን ነው 10% በጀታቸውን ከውጭ ሀገር ከዛ በላይ የሚያገኙ ድርጅቶች ሎካል ኦርጋናይዜሽንስ አይባሉም፣ ኤንጂኦ አይባሉም እና በሰብአዊ መብት በጉድ ገቨርናንስ በዲሞክራሲ በምርጫ ላይ ምናምን አይሰሩም እና ለምንድን ነው ሲባል ይሄን የሉዓላዊነት እንትን የሰጡት ሉዓላዊነታችንን አሳልፎ የሚሰጥ እና የውጭ ሀገር ጣልቃ ገብነት የሚያበረታታ በኢትዮጵያ መንግስት ራሱ እንዳልኩ ቅድም በቢሊየን የሚቆጠር ብር በየአመቱ ይበደራል፣ እርዳታ ያገኛል እና የኢትዮጵያ መንግስት ሲያደርገው ሉዓላዊነት ላይ አይነካም። ግን ሌላው ኃይል ተቃዋሚ ምናምን ሲያደርገው ወይም ሌሎች ኤንጂኦዎች ሲያደርጉት ግን ሉዓላዊነትን ማስነካት ይሄ በጣም ቶታሊ ግብዝነት ነው። በፍጹም የማያስኬድ አርጊመንት ነው ደረጀ እና ትክክለኛ ይሄን ማጸደቅ መቻሉ ነበር ፈተና የሆነው። ዳንኤል ቅድም ገልጾታል።
የትክክለኛ ያን ማድረግ በመቻሉ በተለይ በአሜሪካ ያሉ ወገኖቻችን በሁሉም ስቴት ተሯሩጠው ተደዋውለው እንትን የመንግስት ተወካዮች ተመራጮችን አጥቷል የህዝብ ተመራጮችን ጎትጉተው ይሄን ማድረግ መቻላቸው በጣም ለኢትዮጵያውያንም ትልቅ ድል ነው። ሉዓላዊነትን በፍጹም የሚነካበት ሁኔታ አይደለም። ብዙ ምሳሌዎችን መጥቀስ ይቻላል። ሉዓላዊነትን እንደማይነካ እንደውም ሉዓላዊነትን ከማስነካት ጋር በተያያዘ ራሱ አሁን ያለው መንግስት ተጠያቂ ነው ከማንም በላይ ደረጃ። በጣም ጥሩ ተራራ ምንድነው በጽሁፌ ውስጥ አለማየሁ ገርባ ጓደኛዬ ተገሎብኛል ብለህ አንስተሃልና እስኪ አለማየሁ ገርባን ለማያውቀው የሱ አሟሟት ሁኔታም በጽሁፌ ውስጥ ያነሳውን ቶፒክ አንሳ እና ዲስከስ አድርግ። በተጨማሪ ደግሞ ይሄ ሪዞሉሽን 128 ሪዞሉሽን ዩኤን ገብቶ ኢንቨስቲጌት እንዲያደርግ ይጠይቃል። ይሄ ዩኤን ገብቶ ኢንቨስቲጌት ቢያደርግና የኢትዮጵያ መንግስት ቢፈቅድለት መጀመሪያ መፍቀድ ይችላል ወይ ነው? አሁን እንደው ዊሊንግ ይሆናል ወይ ተገዶ እጁ ተጠምዞ ነው የሚፈቅደው? እንደው ኢንቨስቲጌት ቢያደርግና ዩኤን ገብቶ ኢንቨስቲጌት ቢያደርግስ ኢትዮጵያን ምን ያህል ወደፊት ያራምዳታል? ይሄን ዲስከስ አድርግና የራስህን ሀሳብ ጨምረህበት ፋይሉን እንዘጋለን ማለት ነው። ደራራ ጢሞቴዎስ በጣም ጥሩ። ካነሳቸው ጥያቄዎች ጋር በተያያዘ ስለ ሉዓላዊነት ትንሽ ልናገርና ወደ ሌሎቹ ጥያቄ እገባለሁ። እንግዲህ እንደምታወቀው የሁለተኛ ዓለም ጦርነት በተካሄደበት ወቅት እንዲህ አይነት ክርክሮች ይነሱ ነበር። ማለት አንድ ሀገር በሌላ ሀገር ውስጥ ጣልቃ መግባት አይችልም የሚል አይነት አስተሳሰብ ነበር በዓለም አቀፍ ደረጃ። ስለዚህ ጀርመን ውስጥ አይሁዶች ሲገደሉ፣ ሌሎች የተለያዩ ሰዎች ሲገደሉ ዓለም አላወቀም ወይም ደግሞ ጣልቃ አልገባም ወይ ደግሞ ይሄ ነገር ያገባኛል የሚል እንቅስቃሴ አልነበረም። ምክንያቱም እስከዛ ጊዜ ድረስ ሀገራት በራሳቸው ውስጥ የፈለጉትን እንደፈለጉ የማድረግ መብት ነበራቸው በዓለም አቀፍ ደረጃ ማለት ነው። ዓለምን ያስደነገጠ ሁኔታ የተፈጠረው በዛ በሁለተኛ ዓለም ጦርነት ወቅት የአይሁዶች መገደል፣ የተለያዩ ሰዎች መጨፍጨፍ በጣም ነው ዓለምን ያስደነገጠው። ከዛ ወዲህ ነው እንግዲህ ምን የተባለው ማለት ነው አንድ ሀገር ውስጥ የሚካሄደው የሰብአዊ መብት ረገጣ፣ ያለአግባብ ሰዎችን መግደል፣ የሰውን ህይወት ማጥፋት የዛ ሀገር ጉዳይ ብቻ አይደለም፣ የሁላችንም ጉዳይ ነው፣ ሁላችንንም የሚመለከት ጉዳይ ነው መባል ተጀመረ። ስለዚህ ዛሬ ለምሳሌ ሜይንማር ውስጥ በሚካሄደው የሰብአዊ መብት ረገጣ ላይ እኔንም ያገባኛል እናንተንም ያገባችኋል። ኢትዮጵያ ውስጥ የሚካሄደው የሰብአዊ መብት ረገጣ ሁላችንንም ያገባናል ሲባል አሜሪካኑን ያገባዋል፣ ኖርዌጂያኑን ያገባዋል፣ ሁሉንም ሰው ያገባዋል። በአንድ ሀገር ውስጥ የሚካሄደው ነገር የዛ ሀገር ጉዳይ ብቻ አይደለም፣ የሁላችንም ጉዳይ ነው። የሰው ልጅ መብት በየትኛውም ቦታ ሲገባ የሰው መብት ሲጣስ ማንኛውም ሌላ የሰው ልጅ በዚህ ጉዳይ ውስጥ ጣልቃ መግባት መንግስታት በዚህ ጉዳይ ላይ ድምጻቸውን ማሰማት አለባቸው። ይሄ this is a new international order በቃ ማለት ከሁለተኛ ዓለም ጦርነት በኋላ እንደዛ ነው የኢንተርናሽናል ኦርደሩ። ስለዚህ ሉዓላዊነት የሚለው አስተሳሰብ ከይቅርታ ጋራ ብዙ ጊዜ የሚነሳው ኦፕሬት የሚያደርገው አካል ነው የሚያነሳው። ሉዓላዊነት አይነካብኝ እንደፈለኩ አደርጋለሁ ሌላው ሀገር አይናገረኝ የሚለው ኦፕሬት የሚያደርገው አካል ነው። ብዙ ጊዜ ኦፕሬት የሆነው የሚገደለው የሚታሰረው ማንም ደረሰለት ማንም የትኛውም ሀገር የትኛውም ዓለም ሲደርስለት በደስታ ነው የሚቀበለው። ምክንያቱም ማንም ሰው ዝም ብሎ መገደል፣ ዝም ብሎ መታሰር፣ ዝም ብሎ መሰቃየት አይፈልግም። እኔ የራሴ ዜጋ የሆነ ሰው ዝም ብሎ ሲያሰቃየኝ ሌላ ሀገር ደግሞ ዜጋ የሆነ ሰው ሲናገርልኝ በዛ ወቅት እንግዲህ የሀገሬ ዜጋ እያሰቃየኝ ያለውን ሰው አይ በቃ የሀገሬ ሰው ነው ዝም ብዬ ያንን ጭቆናውን መቀበል የለብኝም። የሚሰጠኝን እርዳታ ከየትም ቦታ ይምጣልኝ እቀበላለሁ። ምክንያቱም የምፈልገው ፍሪደም እስከሆነ ድረስ የምፈልገው የተሻለ ህይወት እስከሆነ ድረስ የሚመጣልኝ እርዳታ እቀበላለሁ። this is very easy to understand I guess። ከዛ አንፃር እንግዲህ የመናገር ስለፈለኩ ነው። ሌላው እንግዲህ ቅድም ያነሳው የውድ ጓደኛዬ የአለማየሁ ጉዳይ አለ። እንግዲህ በጣም በሺዎች የሚቆጠሩ ሰዎች ተገድለዋል አይደል ኢትዮጵያ ውስጥ። አንዳንድ ጊዜ ቁጥር ይሆንብናል ነገሩ። 1000 ተገደለ፣ 2000 ተገደለ፣ 3000 ተገደለ ሲባል ቁጥር ብቻ ይመስለናል። ነገር ግን እኔ እዛ አርቲክል ውስጥ ስለ አንድ ሰው ማውራት የፈለኩ ምን ያህል ፐርሰናሊ ሰዎች ምን ያህል አፌክት እንደሚያደርግ። ይሄ ቁጥር አይደለም የምናወራው፣ ስለ ቁጥር ብቻ ሳይሆን ስለ ሰው ልጅ ነው፣ ስለ ጓደኞቻችን ነው የምናወራው፣ ስለ ቤተሰብ አካል ነው የምናወራው። ልጇን ያጣች እናት አለች። ልጄ ይደርስልኛል ስል ልጁን ያጣ አባት አለ፣ ወንድሙን ያጣ፣ እህቱን ያጣ፣ የተጎዳ ሰው አለ። ስለዚህ ይሄ በጣም ፐርሰናል የሆነ ስቶሪ ያመጣሁት ሆን ብዬ ነው። ዘጋ ሰዎች ስለ ቁጥር ብቻ ማውራት ሳይሆን ስለ ሰው ነፍስ፣ ስለ ወገን፣ ስለ ጓደኛ፣ ስለ ቤተሰብ እያወራን እንደሆነ ማወቅ አለባቸው ብዬ ነው የማስበው። ደግሞም
ሰዎች እንዲያውቁ ብቻም ሳይሆን እኔም ደግሞ በየጊዜው ይሰማኛል። አንድ ሰው ያላግባብ አጠገብ ሲገደልብህ ይሰማሃል። ይሄ ሰው አብረን ነበርን፣ አብረን የተማርነው ምናልባት አንኖቻችሁ ልታውቁት ትችላላችሁ እና እግሩን ስለሚያመው በምርኩዝ ነው የሚሄደው እና በነበረው የፖለቲካ እንቅስቃሴ ምክንያት ሲታሰር ምንድነው የሆነው? እዛው በታሰረበት እስር ቤት ውስጥ ነው የተገደለው። የሱንም ሆነ የሌሎች በዛ ወቅት የተገደሉ ሰዎችን ሁኔታ የሚያጣራ ኮሚሽን ነበር እና በዚያን ኮሚሽን የመራው አንድ ሌላ ጓደኛዬ ነው። ጠየቅኩት፣ እንዴት ነው እስቲ ንገረኝ፣ ጓደኛዬ እንዴት ነው የገደሉት ብዬ ጠየቅኩት። ምን አለኝ? እዛው በተኛበት በአልጋው ላይ ነው የገደሉት አለኝ። በጥይት አርከፈከፉበት አለኝ። እና እንዲህ አይነት ነገር አለ፣ ልብ የሚሰብር ልብ የሚነካ የሚያሳዝን በጣም በጣም የሚያስደነግጥ። ይሄ እንግዲህ አስቡት እንግዲህ የአንድ ሰው ታሪክ ነው። የሺዎች ደግሞ ታሪክ አለ። እያንዳንዱ ሰው ተነስቶ መናገር የሚችለው ብዙ ታሪክ አለ። የኔ ፍላጎት ምንድነው? እያንዳንዳችን ማውራት መቻል አለብን፣ መናገር መቻል አለብን፣ መተንፈስ መቻል አለብን። ፎረሞች መቋቋም አለባቸው። ሰዎች ተነስቶ እንደዚህ ተጎድተናል፣ እንዲህ ሰው ተጎድቶብናል። ማን ነው? እኔ አሁን አለማየሁ ማን እንደገደለ ማወቅ ፈልጋለሁ። ማን ነው የገደለው? ለምንድን ነው የገደለው? ምንም ማወቅ ፈልጋለሁ። የኔ አላማ ያን የገደለው ሰው ይገደል ሳይሆን እውነቱ ይውጣ፣ ፍትህ ይኑር፣ መደረግ ያለበት ነገር ካለም ደግሞ ከህግ አንፃር ይደረግ የሚል ፍላጎት ነው ያለኝ። የተገደሉ ሰዎች እንደተቀበሩ ሁላ እውነቱ መቀበር መቻል ደግሞ የለበትም። ከመቃብር በታች ላሉት እኛ በህይወት ያለነው መናገር መቻል አለብን፣ ድምጽ ማሰማት መቻል አለብን። ካልተናገርን ዛሬ ነገም ደግሞ ይቀጥላል ይሄ ነገር መገዳደሉ። እንደዚህ አይነት አሳፋሪ ነገር በግልጽ ወጥቶ መነጋገር ካልተቻለ ሰውስ እንዴት ሊመጣ ይችላል? እንዴትስ ይሄን ባህል ማቋረጥ እንችላለን ነው የኔ ጥያቄ። በጣም ብዙ አሳፋሪ ብዙ በጣም አስደንጋጭ ነገሮች ሆነዋል። እኔ በጣም ብዙ ማወቅ የምፈልጋቸው ነገሮች አሉ። እኔና እናንተ ማናውቀው ስንት ነገር ሆነዋል በየገጠሩ በየእንትኑና ይሄ ሁሉ መውጣት መቻል አለበት። የሰው ልጅ ህይወት ክቡርነት የምንገልጽበት አንዱ ምክንያት የሞተበትንና ሁኔታና የገደሉትን ሰዎች ደግሞ ሁኔታ ስናቅ ለምን እንደገደሉ ስናቅ እነዚህ ሰዎች እኮ አንዳንዶቹ ስቲል እኮ መንግስትን እየመሩ ሊሆን ይችላል፣ የመንግስት አካላት ሊሆኑ ይችላሉ ስቲል እነዚህ ልጆች የገደሉት ማለት ነውና እንዴት አድርገን ነው ተመሳሳይ ነገር እንዳይመጣ how can we guarantee? እንዴት ነው እነዚህ ሰዎች ነገ ደግሞ ተነስተው ሌሎች ሰዎች የማይገሉበት? ቢያንስ እንደዚህ የገደሉ የሰው ደም ያለባቸው ያላግባብ ሰዎች የተፈጸሙ ሰዎች ስልጣን ላይ መቀመጥ መቻል የለባቸውም። ሌላው ቢቀር ማለት ነው። እንደዚህ አይነት ሁኔታ ነው ያለው። ከዩናይትድ ኔሽን አንፃር እንግዲህ ዩናይትድ ኔሽን እንደምታውቀው ብዙም ኃይል ወይም ደግሞ ጉልበት ያለውም ድርጅት አይደለም። ብዙ የተለያዩ ነገሮችን ሊያጸድቅ ይችላል። ምናልባት ሴኩሪቲ ካውንስሉ ኢንተርቪን አድርጎ አንዳንድ ነገሮችን ካላደረገ ሪኮሜንዴሽን ካላደረገና ቼንጅ ለማምጣት እንቅስቃሴ ካላደረገ በስተቀር ይሄን ያህል እንደ ኢንስቲትዩሽን ዩናይትድ ኔሽንን ብዙም ከዛ ተስፋ የሚደረግበት ነው ብዬ አላምንም። እኔ በበኩሌ ትልቁ ተስፋችን ያለው እዛው ሀገር ውስጥ ነው። እዛው ሀገር ውስጥ ሪፎርም መካሄዱ መቻሉ ነው። ጠቅላይ ሚኒስትሩ ጥሩ ነገሮችን ተናግሯል። በጣም ደስ ይላል። እኔ ትንሽ ያዘንኩበት ምንድነው ከንግግሩ ውስጥ በደንብ ጠንከር አድርጎ መናገር የነበረበት ወይም ደግሞ መጥቀስ የነበረበት አትሊስት ከአሁን በኋላ ለዚህ ነገሮች ያጠፉ ሰዎችን በህግ እንጠይቃቸዋለን ብልልን ጥሩ ነበር። ስላለፉት ስህተቶች በመናገር ብቻ ሳይሆን ያጠፉትም ደግሞ በህግ ይጠየቃሉ ወይም ደግሞ ከአሁን በኋላ እንዳይጠፋ አንዳንድ ነገሮችን እናደርጋለን። ላይክ ተጠያቂነትን በተመለከተ ማለት ነው ጠንከር አድርጎ መናገር መቻል አለበት። የሱ ትልቁ ሌጋሲ ወይም ደግሞ አጥቶ ሊያልፍልን ይችላል ብዬ ተስፋ ማድረገው የሚጠብቀው የሚፈልገው የኔም ፍላጎት ምኞት ብትጠይቀኝ ቢያንስ እንደዚህ ነገሮች እንዳይካሄዱ ካሁን በኋላ ከዚህ በፊት ያካሄዱ ሰዎች ሁኔታ ኢንቨስቲጌት መደረግ አለበት። ሰፋ ያለ ስራ መሰራት አለበት። በጣም ሰፋ ያለ ስራ መሰራት አለበት። ደግሞም ስለ ፍትህ ስለ ሰው መብት የምንታገል ሰዎች በሙሉ ይሄን ነገር ሲሆንልን ድረስ ትግላችንን ድምጻችንን ማሰማታችንን መቀጠል መቻል አለብን። ገዳዮች የሰው ልጅ የገደሉ ቤተሰቦቻችንን፣ ጓደኞቻችንን፣ ውድ ዜጎቻችንን በአጠቃላይ በሀገራችን ውስጥ ያለውን ሰው የገደሉ ገዳዮች የሚያሸንፉት እኛ ዝም ባልን ቀን ነው። እኛ ዝም ካልን እነሱ አሸነፉ ማለት ነው። ስለዚህ ቢያንስ ይሄ ነገር እነዚህ ታሪኮች መነገር መቻል አለባቸው። ታሪኩን ባወራን ቁጥር ነገሩን ባወራን ቁጥር ፑሽ እያደረግን ነው፣ ፕሬሸር እያደረግን ነው። ስለዚህ ይሄን ነገር መቀጠል አለብን። የዚህ ደግሞ ዋናው ግቡ ሰዎች እንዲጣሉ፣ ሰዎች እንዲጨፋጨፉ፣ ሰዎች ተነስቶ ነገር ደግሞ ሌላ ነገር እንዲያደርጉ ሳይሆን እንዴት ነው ካለፈው የምንማረው? እንዴት ነው የማይደገመው ካሁን በኋላ? እውነትን በፍቅር መያዝ መቻል አለብን ማለት ነው። እውነት ይወጣል። ፍቅርና ደግሞ ምህረት ነገሮችን ያስተካክላል።
በዚህ አይነት ሁኔታ የተሻለ ነገር ውስጥ እንገባለን ያስባለሁ። አመሰግናለሁ። ደራራ በጣም ሰፊ ሀሳብ ነው ያነሳው። ጥሩ ነው ዲስከስ ያደረግከው። ጓደኞች እንቸኩላለን እያሉ ቴክስት እያደረጉልኝ ነው። እንግዲህ ይሄ HR 128 ምን ማለት ነው በሚለው ላይ ነው ቶፒክ ያነሳ ነው። ሰፊ ዲስከሽን ነው የሰጣችሁኝ ሁላችሁም። ተክለ ሚካኤል አበበ ከካናዳ፣ ዳንኤል ጀማል ከሲያትል ዋሽንግተን፣ ደራራ ጢሞቴዎስ ከአትላንታ ጆርጂያ በጣም ነው የማመሰግናችሁ። ወደፊትም ደግሞ ተመሳሳይ ጉዳዮች ላይ እንደዚሁ እያነሳን ህዝባችን ማወቅ ያለበትን እናሳውቃለን። ጓደኞቼ ሁላችንም በጣም ነው የማመሰግናችሁ። እግዚአብሔር ይስጥልን።